Seifu Fantahun for the African Impact Award, and it says, "Greetings. Be it known that on behalf of the citizens of this state, in recognition of all the sincerest congratulations are offered to Seifu Fantahun, renowned media personality and dedicated philanthropist. An acknowledgement of your extraordinary influence through media, your remarkable accomplishment in raising a remarkable amount for Macedonia Humanitarian Association, and your unwavering commitment to improve lives across Ethiopia and beyond. Your exceptional contributions and profound humanitarian impact deserve recognition and heartfelt appreciation. We are pleased to confer upon you this Governor's Citation given on October 12th, today, 2025. Congratulations." State of Maryland, the Governor of the State of Maryland, Governor. So, Wakjara can come. በአቶ አቅጅራ በኩል ሽልማቱን ሰይፉ ይቀበልናል። Ato Deveyesus, you can come. አቅጅራን ከልብ እናመሰግናለን። And the next award presented by the mayor and members of the city council of the city of Alexandria, Virginia. ይህን ሽልማት ደግሞ አብርሃም ወልዴና አቶ ገብረ ኢየሱስ በጋራ እንዲሰጡት እንጠይቃለን። አብርሃም ወልዴንና አቶ ገብረ ኢየሱስን አመሰግናለሁ። ሰይፉት ቆይናለ። ቀጣዩ ሽልማት ደግሞ The County Executive of Montgomery County, Maryland awards this certificate to Seifu Fantahun. ይህን ሽልማት ደግሞ የታውሳ ዩኒቨርሲቲ ፕሮፌሰሩ ዶክተር ጋሻው ይሰጡልኛል። ዶክተር ጋሻው ሌላም ሽልማት መጥቷል ከኢትዮ ቴሌኮም። እኛም አናውቀውም ታሽጎ ነው የመጣው ከአዲስ አበባ ድረስ። ኢትዮ ቴሌኮም ከልብ እናመሰግናለን። ፍሪ ዋይፋይ ነው። እዚህ ስትጠቀምበት ነው እዛም ስትሄድ ለሁለቱም ማይኩን ሰጠዋለሁ ለሰይፉ። ዋው ናስኪ እኔ ፕሮግራም እንግዲህ ላለፉት 30 ዓመታት በጋዜጣ በሬዲዮ በቲቪ ተሰራ እውነቱን ለመናገር እኔን ማዕከል ያደረገ ነገር ላይ መገኘት አልቻልኩም ነበርና ትንሽ ነርቨስ ያደርጋልና አንዴ ብጮህ እንዲወጣ ነው። በጣም ነው የምታምሩት። እግዚአብሔር የተመሰገነ ይሁን። መጀመሪያ ክብር ለእርሱ ይሁን። አመስግኑልኝ ፈጣሪ። በጣም አመሰግናለሁ። ክብሩን እሱ ይሰጥ። በነገራችን ላይ ወደዚህ ምድር ስንመጣ ምንም የኛ የምንለው የምንኮራበት ነገር የለንም። ሁሉን እግዚአብሔር ስለፈቀደ ነውና የምናደርገው። ክብር ለእግዚአብሔር ይሁን። እኛ ሰፈር የሀብታም ለቅሶ በተለይ አሁን ፉክክር ነውና ድል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ። እንዲህ ከበላችሁ ለምንድን ነው ሞቅ አድርጋችሁ ማታጨበጭቡላችሁ? ነበር
የተሰጠኝ 5 ደቂቃ ነው የታረኩት ነርቨስ ሆኛለሁ ወይየው ወይ እሺ ምናልባት እንዳረሳ ማመሰግናቸው ሰዎች የተወሰነ ነገር ለመጻፍ ሞክሬያለሁና በመጀመሪያ እንግዲህ ሁሉ ጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን በድጋሚ። ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ፣ ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ነው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለ። የኔ ቆንጆ በድጋሚ ወድሻለሁ፣ እድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪን የሬዲዮን ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ እባካችሁ። ከዛ ውጭ እንግዲህ በኔ ህይወት ውስጥ የተለየ ቦታ ያላቸው ጋሽ አማራ አረጋዊ ወደፊት ታሪኩን ሰሙታላችሁ፣ አበበ ፈለቀ፣ ተመስገን አፈወርቅ፣ ኢቢኤስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላልና እስካሁን ያልጠራዋችሁ በኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛ ውጭ እንግዲህ ሰይፉ በኢቢኤስም ሆነ የሬዲዮ ፕሮግራሞች ሲሰራ ከጀርባ ፕሮዳክሽን ክሩ አለ። ብዙ ያው ታውቁታላችሁ የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ የምታማክሩኝ፣ ቀልድ የምትጽፉ፣ የምታዋጡ ካሜራ ባለሙያዎች በአጠቃላይ ከጀርባ የሆናችሁ ሰይፉ በኢቢኤስንም ታዲያስ አዲስንም ለመስራት ከኔ ጋር ደፋ ቀና የምትሉት ይህ ስጦታ ይህ ሽልማት የኔ ብቻ ሳይሆን የእናንተም ነው። አመስግኑልኝ። በጣም ብዙ ናቸው። ከዛ ውጭ እንግዲህ ምናልባት መቄዶንያን የተመለከተ አንድ ነገር ብዬ ላጠናቅ። መቄዶንያን ለማገዝ ባደረግነው ጥረት ገንዘባችሁን የሰጣችሁ መታችሁም እዛ ስቱዲዮ ላደራችሁ የኪነ ጥበብ ሰዎች ይህ ሽልማት የሰጪውም ፕሮግራሙ ላይ ቁጭ ብለው ገንዘቡንም የተቀበሉት የኪነ ጥበብ ሰዎች ናቸው። እኛ ምክንያት ነን፣ በተለይ እኔ ምክንያት ነኝና በአጠቃላይ መቄዶንያን በተመለከተ በ3 ወር ውስጥ ለተሰበሰበው 1 ቢሊዮን ብር ለነዛ አረጋውያንና የአእምሮ ህሙማን መርጃ ማዕከል የሚውል ነውና ይህን ላደረጋችሁ በአጠቃላይ ይህ ክብር የእናንተ ነው የኔ አይደለም ለማለት ያለው በእናታችሁ አመስግኗቸው በጣም። ከዛ ውጭ እንግዲህ መቄዶንያ በተለይ የክብር ዶክተር ቢኒያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቄዶንያ አጠቃላይ መታመም ነው። አዲስ አበባ ላይ ብቻ ከ10,000 በላይ አረጋውያን የአእምሮ ህሙማንን ሰብስቦ የሚያኖር የሁላችንን ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ።
በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ ለክብር ዶክተር ቢኒያም እኔ ከጤና ይስጥ በቅርቡም እንግዲህ መቄዶንያ በራሱ ዩቲዩብ ቻናል ገቢ ማሰባሰቡን ስራ ይቀጥላል እና ሁላችሁም እንደተለመደው እጃችሁ በመዘርጋት መታችሁ ፕሮግራሙን በመሳተፍ እንድትሳተፉ ጥሬን አቀርባለሁ የጽድቅ ስራ ሰርተን ሰይጣንን ለማሳፈር እናብር የሚል መልእክት አለኝ ዛሬ ባካችሁ ለመቄዶንያ እንግዲህ ካሁን በኋላ ምን ትመኛለህ ካላችሁኝ በአጠቃላይ በዓለምም በዚህም ሀገር ላይ ቦታ የተለዋወጡ ነገሮች አሉ ኑሮና ሰው እንዲከበር ኑሮ እንዲረክስ የሚያደርግልን ቀን ይምጣ ባካችሁ በዚህ ሰው ይከበር ኑሮ ይርከስ ከዛውጭ እንግዲህ ፈጣሪ ኢትዮጵያና መላውን ዓለም ይባርክ እዚህ አሜሪካን የመጣሁት መጀመሪያ ዛሬ 20 ዓመት ነው ስመጣ ብዙ ኃይል አለ ጉልበት አለ ግን የምር በቃ ያማበር ላይ ችግር አለ አሁን ልክ እንደ ቻይኒዝ እንደ ሌሎችም ዘሮች አንድ ላይ ብንሆን ብዙ ድምጽ መሆን ትችላላችሁ አገር መቀየር ትችላላችሁ በያስባለሁ ልዩነታችን ወደ ጎን በመተው በፍቅር በአንድነት ወደፊት የሚል መልእክት አለ ለእናንተ እዚህ ላላችሁ ኢትዮጵያውያን ባጠቃላይ ወዳችኋለሁ ኑሩልኝ በጣም ነው ማመሰግነው ስለተደረገው ነገር ሁሉ ከልብ ነው ማመሰግነው እግዚአብሔር ይስጣችሁ መልካም ምሽት ታዲያ ያመሰግናለሁ እኛም ከልብ እናመሰግናለን የ2025 አሸናፊ ሰይፉ